ሰላም እንደምን አላችሁ? ነው ዛሬ ደግሞ በአዲስ ፊልም መጥተናል። ፊልሙን የሃይ ስኩል ፊልም ሲሆን የቱርክ ፊልም ነው። እናም አጭር ተከታታይ ፊልም ሲሆን ያው በፓርት አድርገን የምንለቃቸው ይሆናል። እንደተለመደው ቪዲዮ ሲመጣላችሁ ሰብስክራይብ በማድረግ ፊልሙን እንዲጀምሩ እንጠይቃለን። ወደ ፊልሙ። ታሪኩ የሚጀምረው በዝምታ በተዋጠው አቧራ በለበሰውና ትናንት በታቀፈው የዛሬዋ እሽቅ መኖሪያ ቤት ውስጥ ነው። እሽቅ አሮጌውን መስኮት ስትከፍት የሚገባው ነፋስ ብቻ ሳይሆን የ1998 ናፍቆት ጭምር ነው። በደረቅ ወረቀት ላይ የምታሰፍራቸው ቃላት የጊዜ ማዕበልን የሚበታተኑትንና ጓደኞቿን መልሰው የሚሰበስቡ ይመስላሉ። ያኔ ሁላችንም አንድ ነበርን ትላለች። ይህ ክፍል ተራ የትምህርት ቤት ትዝታ ሳይሆን ሕይወትና በልጅነት ልቧን ላስጠቆረቻቸው ወጣቶች የተዘመረ የክብር መዝሙር ነው። ትረካው ወደ 1998 ኢስታንቡል ይመልሰናል። ትምህርት ቤቱ እንደ ግዙፍ ማተሚያ ቤት ነው፣ ተማሪዎችን አንድ አይነት አድርጎ አትሞ ለማውጣት የሚጥር። ነገር ግን በዚህ ፋብሪካ ውስጥ ሊታተሙ የማይችሉ አራት ግትር ነፍሳቶች አሉ። ሲናን በባህር ዳርቻ ላይ ባለች አሮጌ ቤት ውስጥ የብቸኝነትን ጽዋ እየተጎናጨ የሚኖር ወጣት። ወላጆቹ ለፍቅሩ ሳይሆን ለኑሮው እንኳን ግድ የላቸውም። ሲናን ስለ ዓለም ያለውን እይታ ልክ እንደ ፈረስ ቤት ነው። ቢፈርስም ግድ የለኝም ባይ። ንግግሩ አጭር ግን እንደ ፍላስፋ የከበደ ነው። ከረም በውስጡ የሚነደው የቁጣ እሳት ጋሞራ በማንኛውም ሰከንድ ሊፈነዳ የሚችል የጉልበት ተምሳሌት የቀድሞ የቅርጫት ኳስ ተጫዋች ቢሆንም ሕይወት በመሰናክል ስለተሞላችበት ቁጣውን በቡጢ ይወጣዋል። ኤዳ ውበቷ መዳኛዋም እስር ቤቷም ነው። መምህራን በቦታ ሲቀኑ፣ ወንዶች ደግሞ ሲንበረከኩላት፣ እሷ ግን በውስጧ ያለውን ስብራት ለመደበቅ የአመት ጭንብል ታደርጋለች። ኦስማን በችግሩ ውስጥ እድልን የሚፈልግ በትምህርት ቤቱ ኮሪደር ውስጥ የራሱን ኢኮኖሚ የገነባ ብልህ ነጋዴ። ከለውዝ ሽያጭ ጀርባ ያለውን አእምሮ ሁልጊዜም በስርዓቱ አንድ እርምጃ ቀድሞ ይሄዳል። በትምህርት ቤቱ ቅዱስ ተብሎ በሚታሰበውና በነጅደት አማካኝነት በሚመራው የዲስፕሊን ቦርድ ፊት አራቱም ይቆማሉ። ዳይሬክተር ንጀት እነዚህን ተማሪዎች የሚያያቸው እንደ አረብ ነው። ሊነቅላቸው ሊያጠፋቸውና ስማቸውንም ከታሪክ መዝገብ ሊሰርዘው ይፈልጋል። ሆኖም በጨለማ ውስጥ አንዲት የሻማ ብርሃን ትበራለች። መምህርት ቡርጁ። እሷ የምታየው ጥፋታቸው ሳይሆን ከጥፋታቸው ጀርባ ያለውን የብቸኝነት ጩኸት ነው። ተማሪ ሊታረም እንጂ ሊጠፋ አይገባም በሚል መርህ ትመራለች። ነጅደት የገነባው የጥላቻ ግንብ በአንድ ድምፅ ትነዳዋለች። ይህ ድርጊቷ ለአራቱም አመፀኞች ዳግም ልደት ነበር። ነገር ግን ይህ ልደት የሞት ፍርድ አብሮት መጥቷል። ቡርጁ ወደ ሌላ ከተማ ልትዘዋወር መሆኑ ይፋ ይደረጋል። አራቱ ተማሪዎች በዝናብ ስር ሆነው እጣ ፈንታቸውን ይመክራሉ። ቡርጁ ከሄደች ነጅደት በደስታ ይባረሩ የሚለውን ወረቀት ይፈርማል። መፍትሄው አንድ ብቻ ነው፣ እርሱም ቡርጁን መቆየት አለባት። ግን እንዴት? በኢስታንቡል ምድር በፍቅር መውደቅ አለባት ብለው ይወስናሉ። እዚህ ጋር ነው ታሪኩ ጥልቀት የሚያገኘው። ፍቅርን በልባቸው የማያውቁ ፍቅርን እንደ ድክመት የሚቆጥሩ ወጣቶች አሁን ለህልውናቸው ሲሉ ፍቅርን ሊፈጥሩ ይገደዳሉ። ነገር ግን ይህን ለማድረግ የልብ ቋንቋ የሚረዳ ሰው ያስፈልጋቸዋል። እሽቅ የትምህርት ቤቱን መምሪያ ናት። ስርዓት አክባሪ፣ ኮከብ ተማሪና የፍቅር ልብ ወለደችን አፍቃሪ። አራቱ አመፀኞች እሷን ወደ ቡድናቸው ሲቀላቅሏት በክፋትና በደግነት መካከል ያለውን መስመር መደብዘዝ ይጀምራል። እሽቅ የፍቅርን ሳይንስ ስታብራራው፣ እነሱ ደግሞ የህይወትን መራር እውነት ያስተምሯታል። አምስቱ ተማሪዎች አራቱ መጥፎዎችና አንዷን ቅድስት በአንድ ዓላማ ተሳሰሩ። የመጀመሪያው ክፍል መጠናቀቂያ ላይ አዲሱ የስፖርት መምህር ከማል ይገባል። ከማል ልክ እንደ አመፀኞቹ ተማሪዎች ነው። ለባህላዊ ህጎች ደንታ የለውም። በራሱ ዓለም ነው የሚኖር። ተማሪዎቹም ከማል ለቡርጁ ገጸ በረከት አድርገው ለመቅረብ ይወስናሉ። በሁለተኛው ክፍል ታሪኩን ወደ ጥልቅ የገጸ ባህሪያት ትንተና ይወስደናል። አምስቱ ወጣቶች መሰብሰቢያቸውን ያደረጉት የሲናን ቤት ተራ ህንፃ ሳይሆን የገጸ ባህሪያቱ የውስጥ ማንነት መስታወት ነው። ይህ ቤት የተባለው የቤተሰብ ሙቀት አያውቅም። አቧራ የለበሱ ግድግዳዎች፣ ባዶ ጠርሙሶችና የተዝረከረኩ ዕቃዎችን የሲናን ድራሽ የሌለው ህይወት መገለጫዎች ናቸው። እሽቅ ወደዚህ ቤት ስትመጣ ልክ እንደ ብርሃን ጨረር ነው። እሷ ንጽህናን ስትመኝ፣ እነሱ ግን በቆሻሻ በግርግር ውስጥ ተላምደዋል። እሽቅ ቤቱን ማጽዳት መጀመሯ የእነዚህን አራት የተረሱ ልጆች ህይወት መልሳን ለማደራጀት ያላትን ንጹህ ፍላጎት ያሳያል። እዚህ ጋር ነው የአምስቱ ጥምረት ከመደበኛው ጓደኝነት ባለፈ እንደ አንድ ቤተሰብ መታየት የሚጀምረው።
ተማሪዎቹ መምህርት ቡርጂን እዚያው ለማስቀረት የነደፉት እቅድ ፍቅር መፍጠር ነው። እሽቅ የፍቅር ልቦለድ መጽሐፍት እንደ መመሪያ በመጠቀም የፍቅር ሳይንስ ትሰብካለች። ፍቅር ልክ እንደ ተመጣጣኝ ሂሳብ ነው። አንዱ ስለሰላሳ ከሆነ ሌላኛው ሸካራ መሆን አለበት ትላለች። ኢላማቸው መምህር ከማል ነው። ከማል በስፖርት ሜዳ ላይ ብቻ ሳይሆን በህይወት ሜዳ ላይም ሸካራ ሰው ነው። ተማሪዎቹ ከማልና ቡርጁ ለመገናኘት የሚያደርጓቸውን ጥቃቅን ሙከራዎች፣ ለምሳሌ መጽሐፍ በአጋጣሚ እንዲቀያየሩ ማድረግ፣ በከማል ግትርነትና በቡርጁ አይን አፋርነት ምክንያት ይከሽፋሉ። ይህ የሚያሳየው ፍቅር በላብራቶሪ ውስጥ እንደሚሰራ ቀመር ቀላል አለመሆኑ ነው። ትዕይንታችንም ሲቀጥል ወደ ከረም ይወስደናል። ከረም በትምህርት ቤት ውስጥ እንደ አንበሳ ቢገሳም አባቱ ፊት ሲቆም ግን የሚሰማ የውርደት ጅራፍ ነው። አባቱ አንተ ምንም አትረባም የሚል የቃላት ጥቃት ሲሰነዝርበት ከረም ያንን ቁጣ በቡጤ መግለጽ ይጀምራል። የእሱ ጠባብነትና ቁጣ የፍቅር እጦት ውጤት መሆኑን በጥልቀት እናያለን። በሌላ በኩል ደግሞ ኤዳ ውበቷን እንደ ጋሻ ትጠቀማለች። ነገር ግን ወላጆቿ እሷን እንደ ሸቀጥ ማየታቸው ጥሩ ባል አግብተሽ ህይወታችንን ቀይር የሚለው ጫና በራሷ ማንነት ላይ ጥርጣሬ እንዲያድርባት አድርጓታል። ለእርሷ ፍቅር ማለት ሽያጭ ማለት ነው። በሌላ በኩልም የሲናን ብቸኝነት እስከ አጥንት ድረስ የሚሰማ ነው። አባቱ አዲስ ህይወት መስርቶ ልጁን እንደ አሮጌ ዕቃ ጥሎታል። ሲናን የሚበላ ምግብ እንኳን የለውም። አያቱ የምትሰጠው ጥቂት ሳንቲም ብቻ ነው ህይወቱን የሚያቆየው። ሲናን የሚያኖራቸው የፍልስፍና ቃላት በውስጥ ያለውን የእርዳታ ጥሪ ለመሸፈን ነው። በክፍሉ ውስጥ አንዱ አስገራሚ ትዕይንት ቡርጁና ከማል የሚያደርጉት ንግግር ነው። ቡርጁ ስለ ተማሪዎች ስትጨነቅ፣ ከማል ግን እነዚህን ተማሪዎች ቀድሞውኑ የጠፉ ናቸው፣ ልታድንያቸው አትችይም የሚል ቅዝቃዜ ይመልስላታል። ተማሪዎቹ እነዚህን ሁለት ተቃራኒ ወልታዎች ለማገናኘት የሚጥሩት ሳያውቁት የራሳቸውን ህይወትም ለማገናኘት ነው። የዘጠናዎቹ መንፈስ በክፍሉ በኢስታንቡል ቆንጆ ጎዳናዎች፣ በዘጠናዎቹ የቱርክ ሮክ ሙዚቃዎችና በወጣቶቹ አመፀኛ አለባበስ የታጀበ ነው። ይህ ደግሞ ለታሪኩ እውነተኛነትና ናፍቆት ይሰጠዋል። ታሪኩ የሚመራው ኦፖዚትስ አትራክት የሚለው ህግ ነው። ቡርጁና ከማል ብቻ ሳይሆኑ እሽቅና አራቱ አመፀኞችም ተቃራኒዎች ናቸው። ይህ ልዩነት ታሪኩን ማራኪ ያደርገዋል። ዳይሬክተር ነጅደት አሁንም እንደ ጥላ ተማሪዎችን ይከታተላል። የእሱ ግትርነት አምስቱ ተማሪዎች ይበልጥ እንዲተባበሩ የሚያደርግ የጋራ ጠላት ሆኖ ያገለግላል። ሁለተኛው ክፍል የሚያበቃው አምስቱ ተማሪዎች የመጀመሪያው ሙከራቸውን ቢከሽፍም ተስፋ ለመቁረጣቸው በሚያሳው ቆራጥነት ስሜት ነው። አሁን ዓላማቸው ቡርጁ ማቆየት ብቻ ሳይሆን እርስ በእርስ የሚያገኙትን የጓደኝነት መጠለያ መጠበቅ ጭምር ነው። የዛሬውን ፊልም እንደዚህ ይመስላል። ቀጣዩ ደግሞ በሌላ ፓርት እስከምንገናኝ ሰላም።